ስልካቸው ቢኖር በደወልኩላቸው ነበር፣ አብረን በቆረስን ነበር። ይቆረስ 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 ይቆረስ። ኦ ለመል በለ ንገሪ ለምን እልል ምንድን ነው መልበለ ደግሞ? ይቆረስ ይቆረስ ኻላስ ይቆረሳል። በቃ ኻላስ የሽዬ እኮ ደከማት ይቆረስ በማለት የኔ እናት ደከማት የኔ እናት። ግን አይመጡም። በቃ እነ ደምስ አይመጡም። ተኝተዋል። አወይኔ አወይ አመለጣቸው። በቃ ኬክ አመለጣቸው። ሹፍ ደምስ እኔ ሰብስክራይብ አድርጉኝ። ማን ነው ግን እንደዚህ የጻፈው? አወላግዶ ስሜን እዩልኝ እዩልኝ። ስሜን እንዴት ነው የጻፈው? ምንድነች? አነች ወይስ እንች? እቺ ምንድነች? እቺ ወነች ወይስ ምንድነች? ይቺ ሰነች ሰ ትመስላለች። ማን ነው ግን ያመጣልሽ ይኩን? አለማመሪሽ ጎደሽ ጎደ ምንድን ነው የሚጽፈው ይሄ ልጅ? ነው እኔ ነኝ ዛሬ አፌ የተንተባተበው ጉድ። እንግዳ ታለማ ጠብቂ ትንሽ። ታዲያ እንግዶች ቆዩያ አይገቡም እንዲገስት ጉድ ስራ ናቸው። በቃ ስራ ናቸው። እኔ እኮ እነሱ ነበር የጠበቁት፣ ግን እስካሁን አልመጡም። ምንም ላደርግ አልችልም። አንቺ እኮ የላይ እንግዳ ትሆኝ ነበር። ያው አንቺ ስለማይመች ስለማትችይ ነው እንጂ የላይ እንግዳ ትሆኝ ነበር የምሩ። ኬክ ትወጃለሽ ማለት ነው? አይዲ ወዳለሁ፣ አልጠላውም። ግን አስበሽዋል? ኬክ አስቦ ሲመጣልሽ ደግሞ ታስቦ ሲመጣልሽ እዚህ ጋር ያለውን ያደረው የተሸራረፉት ራሱ ነው የተሸራረፉ። እሺ አንቺ ኬክ ትወጃለሽ ማርዬ? ለእንግዶቹ ዳቦ ትቆርሻላቸዋለሽ፣ እኛ ኬኩን እንዴ! ወይኔ እናቴ አልገባኝም። እንግዳ ነው ኬክ የሚቆርስልሽ ወይስ የቤት? እናንተ እኮ እንግዳ አይደላችሁም። እናንተ እኮ የራስ ናችሁ። የቤት እንግዳ አትባሉም እናንተ። ወይኔ እናቴ እንደው እኮ አንተ እና በቃ እንቁረሱ እያልክ ገስት የሚገቡ ሰዎች አሉ። ወይ ልሰሰው አንድ ጊዜ ይቅርታ ይደረግልኝ። በጣም እየረበሸኝ ነው እውነት። እንደው አሁንስ እንደው አገሬን እንትና ቢራ ናፈቀኝሽ ብላለች ነፂ። ሚስቴ ደህና ነሽ? ነፂ ሚስቴ ደህና ነሽ? ግን አንተ ማነህ? የምር ማነህ?